የአላህ ባሪያ ኢዛ ሀጀመ ዐለይከ አልበላ ፈላ ተፍዘዕ፣ አንዳች በላ ችግር የወደቀብህ ጊዜ አትደንግጥ፣ ተስፋ አትቁረጥ። ፈኢነል በላአ ሪሳለቱን ሚነላህ፣ ችግርና አደጋ አላህ ላንተ የሚልከው መልእክት ነው፣ የቀልብህን ጎዳና የሚያስተካክልበት መልእክት። ወቢሃ የርፈዑ ደረጀተክ፣ እሱ ዘንድ ያለህን ደረጃህን ማንነትህን ከፍ የሚያደርገው በዛች ችግር እንደሆነ አትርሳ። ላ ተቁል ሊማዛ አና፣ ይሄ ችግር በእኔ ለምን ተፈለገ አትበል። ወላ ተቁል ኢላ መታ፣ እስከ መቼ ነውስ መቸገሬ ብለህ አታማር። በል ቁል ማዛ ዩሪዱ ላሁ ቢ፣ አላህ ከእኔ ምንድን ነው የፈለገው በል። ምን አይነት ባሪያውስ እንደሆንለት ስለፈለገ ነው እነዚህን ነገሮች የደጋገመብ። የችግርን ውስጣዊ ምንነት ያወቀ በውስጡ የአላህ ሉጥፍ እዝነት እንዳለው ይመለከታል። ወመን ዐረፈ አልመንዕ ዐረፈ አነሁ ልዐጣ፣ የመከልከልን ምንነት የተገነዘበ ማጣት በራሱ ማግኘት እንደሆነ ያውቃል። ጭንቀትና ጥበትም ወደ ደስታና የእረፍት ዓለም መግቢያ በራፎች ናቸው። ለአላህ ስትል የተሰበረች ቀልብ አላህ ራሱ ይጠግናታል። ለእርሱ የተዋደቀችም አላህ ከፍ ሳያደርጋት አይቀርም። አላህን ከማይዘነጉት ባሮች ያድርገን። አሚን። አላሁመ ሰሊ ዐላ ዘይኒል ውጁድ